ዓለምን በጣም እያስደመመ ያለና ዓለምን ደግሞ በጣም ግራ እያጋባና ያለና ደግሞ ዓለምን እንዲህ ወደዚህ እንደዚህ ወደዛ እየቀያየረ ያለና በጣም አስገራሚ ነገሮችን እያደረገ ያለና ብዙዎች ደግሞ ህይወታቸውን የቀየሩበትና ብዙዎች ደግሞ ስራቸውን እያቀለሉበት ያለ እንዲሁም ብዙዎች ደግሞ ስራ የፈጠሩበትና ህይወታቸውን አሪፍ ረሃ ያደረጉበት ኤአይ እናያለን ማለት እንግዲህ ኤአይ ሲባል ብዙዎቻችን ሰምተን እናውቃለን፣ እየሰራንበት ያለን አለ። ብዙዎቻችን ደግሞ ራሱ ኤአይን የሰራ ነው ማለት ማለት እንግዲህ ይህ ቪዲዮ ምንድነው ኤአይ የሚለውን ነገር ወይም ስለ ኤአይ ያለንን እንትን የምንገልጽበትና ስለ ኤአይ ያለንን እንትን በደንብ የምናብራራበት ቪዲዮ ነው ማለት ነው። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጋችሁ ቪዲዮን በመጨረሻ ድረስ እዩት። ለዚህ ቻናል ቤተሰብ የሆናችሁ ደግሞ ቪዲዮ ላይክ አድርጋችሁ ጀምሩት። ኤአይ ማለት ምን ማለት ነው? ኤአይ ማለት አርቲፊሻል ኢንተለጀንስ ነው። ብዙዎቻችን የምንሰማውም የምናውቀው ማለት ነው። እንግዲህ አርቲፊሻል ኢንተለጀንስ ማለት ምን ማለት ነው? ወይም ኤአይ ማለት ምን ማለት ነው ስንል ኤአይ ማለት ነገሮችን እንደ ተማሪ መማር የሚችል ቲንክ ማድረግ የሚችል እንዲሁም ችግሮችን ወይም ፕሮብሌሞችን ሶልቭ ማድረግ የሚችል እና እንደ ሰው ልጅ ዲሳይን ማድረግ የሚችል ምን ማለት ነው? አንጎ ወይም ብልህ የሆነ ሶፍትዌር ማለት ነው። እንግዲህ ኤአይ ማለት እንግዲህ ኤአይ ብዙዎቻችን እንጠቀመዋለን። እንግዲህ አሁን ያለንበት ኤአይን እና ሮቦትን ብዙ ሰው ያቀናቅናል። እንግዲህ ሮቦት ሌላ ነው፣ ኤአይ ሌላ ነው። ሮቦት ማለት ተንቀሳቃሽ የሆነ አካል ነገሮችን ማከናወን የሚችል ማለት ነው። እንግዲህ ያ እንትን ሮቦት ማስተዋል ሊኖረውም ላይኖረውም ይችላል። ለምሳሌ አንድ ተንቀሳቃሽ የሆነ ሮቦት ጀስት ምን ሊሆን ይችላል? ይንቀሳቀሳል። ነገር ግን ያ ምንድነው? በዘፈቀደ የሚንቀሳቀስ ሮቦት ነው። ስለዚህ ማሽን ነው ማለት ነው ሮቦት። ስለዚህ ያህ ሮቦት ምንድነው? ለምሳሌ ቁልፉን ላይ ስንነካው ይጮሃል። ያ የሚጮህ አሻንጉሊት ምንድነው? ማሽን ነው። ስለዚህ ማሽን ማለት ሮቦት ማለት ተንቀሳቃሽ የሆነ ነገሮችን ማከናወን የሚችል እንግዲህ ማስተዋል ሊኖረውም ላይኖረውም የሚችል ማሽን ማለት ነው። እንግዲህ ኤአይ ማለት ግን ጀስት አርቲፊሻል ኢንተለጀንስ ነው። እንደ ሰው ልጅ ማሰብ የሚችል መማር የሚችል ነገሮችን ዲዛይን ማድረግ የሚችል አንጎል ያለው ወይም ሶፍትዌር ፕሮግራም የተደረገ ሶፍትዌር ማለት ነው። እንግዲህ ይህ ሶፍትዌር ብዙዎቻችን እናውቀዋለን፣ እየሰራንበትም ያለን አለን። እንግዲህ ነገር ግን ኤአይን ከሮቦት ጋር ብናደርገው ምን ሊፈጥር ይችላል? እንግዲህ ኤአይን ከሮቦት ጋር ብናደርገው ስማርት የሆነ ሮቦት እናገኝ ይችላል። ለምሳሌ ራሱን የሚነዳ መኪና አለ። ለምሳሌ መኪናው ምንድነው? ሮቦት ነው። እንዲነዳ ወይም እንዲሽከረከር የሚያደርገው ደግሞ ጀስት መንገዱ በዚህ ነው እያለ ምናምን በደንብ ፕሮግራም የተደረገው ደግሞ ያ ምንድነው? ኤአይ ነው ማለት ነው። እንቀጥል። ለምሳሌ ሶፊያ የሰው ልጅ ሮቦት፣ እሷ ምንድን ነች? ጀስት የምትንቀሳቀሰው አካል ምንድን ነች? ሮቦት ነች። እንትኑ ደግሞ ምንድነው? እንድታስብ ምናምን የሚያደርጋት ምንድነው ደግሞ እሱ። እንዲሁ ደግሞ እንደዚህ ተከላካይ የሆኑ ድሮኖች አሉ። ይሄ ምንድነው? አርቲፊሻል ኢንተለጀንስ ነው። ምንድነው? ሮቦት ነው። ስለዚህ ሮቦት ማለት ምንድነው? ተንቀሳቃሽ የሆነ ቦዲ ማለት ነው። አርቲፊሻል ኢንተለጀንስ ምንድነው? ብሬን ነው። እንግዲህ አርቲፊሻል ኢንተለጀንስ ቦዲ ላያስፈልገውም ይችላል። ብዙ ጊዜ ቦዲ አያስፈልገውም። ፎር ኤግዛምፕል ምንድነው? በስልክ ላይ፣ በኮምፒውተር ላይ፣ በደመና ላይ መኖር ይችላል ማለት ነው አርቲፊሻል ኢንተለጀንስ። ሮቦት ግን ያው ሮቦት ነው። እንግዲህ አርቲፊሻል ኢንተለጀንስ አሁን ያለንበት አርቲፊሻል ኢንተለጀንስ ምንድነው? እንግዲህ ወደፊት የሚፈጠር ብዙ አርቲፊሻል ኢንተለጀንስ አለ። አሁን ያለንበትም አርቲፊሻል ኢንተለጀንስ አለ። አሁን ያለንበት አርቲፊሻል ኢንተለጀንስ ምን ይባላል? ናሮ ወይም ዊክ አርቲፊሻል ኢንተለጀንስ ይባላል ማለት ነው። እንግዲህ ይህን ዊክ ወይም ናሮ ከተባለ ወደፊት ምን ሊፈጠር ይችላል? አስበሽታል? እንግዲህ ፈጣሪ ነው። እንግዲህ ናሮ ማለት ለምሳሌ አሁን ያለንበት አርቲፊሻል ኢንተለጀንስ አንድ ነገር ብቻ ማድረግ የሚችል ማለት ነው። አሁን ያለንበት አርቲፊሻል ለምሳሌ ጉግል ትራንስሌት አለ አይደል? ጉግል ትራንስሌት ምንድነው ማድረግ የሚችለው? ኦልሬዲ ትራንስሌት ማድረግ ብቻ ነው ማለት ነው። ስለዚህ አንድ ነገር ብቻ ነው የሚያደርግ የሚችል ይሄን እያለ ነው ማለት ነው። እንዲሁም ደግሞ የተለያዩ ስራዎችን እንሰራለን። አሁን ለምሳሌ ቪዲዮ ጀነሬት እናደርጋለን፣ አውዲዮ ጀነሬት እናደርጋለን፣ ቮይስ ኦቨር እንሰራለን። ይሄን ሁላ ስንሰራ ምንድነው የተለያየ ቦታ ላይ እየሄድን ነው አይደል? የተለያየ ዌብሳይት ላይ እየገባን ነው የምንሰራ። ስለዚህ አንድ ነገር ብቻ ነው ማድረግ የሚችል አሁን ያለንበትም ናሮ ወይም ጠባብ ወይ ዊክ የተባለው ለዛ ነው ማለት ነው። ወደፊት ግን የሚፈጠረው ምንድነው? አሁን ሪሰርች ላይ ያለው ደግሞ በጣም የሚገርም ኤአይ ነው ማለት ነው። ምን ይባላል? ጀነራል አርቲፊሻል ኢንተለጀንስ ይባላል። ጀስት ሪሰርች ላይ ያለ። ይሄ ግን ምንድነው የሚለን? ነገሮችን ሁሉም ነገር ማድረግ ወይም መጨረስ የሚችል ነው።
ሞስት የተሻለ አድቫንስድ የሆነ ለምሳሌ አንድን ነገር ስራልኝ ስትለው ጽፎ እንደዚህ ቪዲዮን አቀራርቦ ለምሳሌ አንድ ቪዲዮ ስራልኝ ብንለው ያን ቪዲዮ ምን ያደርጋል? ራሱ ስክሪፕቱን ጽፎ ራሱ አቀናብሮ ራሱ እያንዳንዱን ነገር ጨርሶ ኤዲት አድርጎ ምናምን አድርጎ ሁሉን ነገር ጨርሶ ያስቀምጥልናል ማለት ነው። ይሄ ደግሞ እንግዲህ የተሻለ ከፍ ያለ ነው ማለት ነው። ሌላኛው ደግሞ ምንድነው? ወደፊት ገና መላምንት ላይ ነው ያለ ሱፐር አርቲፊሻል ኢንተለጀንስ ይባላል። ይሄኛው ደግሞ ከሰው ልጅ ሞር የበለጠ ኤቭሪቲንግ በቃ ሁሉን ነገር ዲዛይን ማድረግ የሚችል ሁሉን ነገር ማድረግ የሚችል ከሰው ልጅ የተሻለ ሀሳብ ያለው እና የዓለምን ችግር ወይም የዓለምን ፕሮብሌም ይፈታል ተብሎ የታሰበው ነው እንግዲህ ሱፐር አርቲፊሻል ኢንተለጀንስ የተባለው ማለት ነው። እንግዲህ ይሄ መቼ እንደሚፈጠርና መቼ እንዳለ አይታወቅም። ጀነራል አርቲፊሻል ኢንተለጀንስ ግን ጀስት ሪሰርች ላይ ነው። እንደነገርኳችሁ ሁሉን ነገር ማድረግ ይችላል፣ ሁሉን ነገር ማድረስ መስራት ይችላል ተብሎ የታሰበለትና ሪሰርች የተደረገበት ያለው ኤአይ ነው ማለት ነው። እንግዲህ ኤአይ ይህን ይመስላል። ኤአይ እንግዲህ በጣም ብዙ አስደናቂ ነገሮችን የሚያደርግ ነው ማለት ነው። ወደፊት ደግሞ የምንለቃቸው ቪዲዮዎች ምንድነው? ኤአይን ተጠቅመን እንግዲህ የራሳችንን ቢዝነስ እንዴት ራን ማድረግ እንደምንችል፣ ራሳችን ደግሞ እንዴት ስራ መፍጠር እንደምንችል እና ራሳችን ደግሞ ምን አይነት ስራ መስራት እንደምንችል፣ ስራችን እንዴት ማቅለል እንደምንችል እና ብዙ ነገሮችን የምንሰራበትን እያንዳንዱ ኤአይ እንዴት መጠቀም እንደምትችሉ ስለምናሳያችሁ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጋችሁ ቤተሰብ መሆን ትችላላችሁ። ይመቻችሁ።